Ashama harkafuun akkam jirtan qaqqaalii fi gaggaarii ilmaan Oromoodha. Viidiyoo tana hamma dhuman laalaadha. Midira safaariin yeqan jiboch waraabeyyiin guyyaadha. Soban beeytu akkasuma obsaa show subscribe ነው ተረኛ ዮኒ ማኛ ነው። ዮኒ ማኛ ግን አንዴ ሙስሊም ይሆናል፣ አንዴ ክርስቲያን ይሆናል፣ አንዴ ደግሞ ፕሮቴስት ይሆናል፣ አንዴ ጴንጤ ይሆናል፣ አንዴ ደግሞ ምን ይሆናል። እሱ እኮ በእንትን ደግሞ በዘር ከሆነ አንዴ ኦሮሞ ይሆናል፣ አንዴ አገው ይሆናል፣ አንዴ አማራን ይሰድባል፣ አንዴ ኦሮሞን ይሰድባል። ለነገሩ እሱ ልክ ባህር ላይ እንትን የጠፋች አለች አይደለ? መርከቧ እንደዚህ ነው። እሱ በኦሮሞኛ ጠወልዋለ ይባላል። የሱ አይመጥንም። የጆኒ ማኛ ምንም አይመጥንም በምንም ታምር። እማየን እያለ እሱ መጣ። እንግዲህ ምን እያለ ነው? እንግዲህ ዮኒ ማኛ ጥቅሙ ምንድነው? እዛ የምታደራጃቸው ሰዎች የህግ ከለላ ይኖራቸዋል። ስለዚህ እስከታች ድረስ ወርደው ሀሳቡ በጣም ልዩ ነው። መሆን የነበረበት ሎንግ ታይም አጎ ነው። ምንድነው? በመጀመሪያ አብዛኛውን ጊዜ ትላንትና ህወሓት ሲያሰቃየን 27 ዓመት የቆየው 7 ሆነው ሲመጡ እንደ ቀልድ አይተነው ነው እና ዛሬ ቄሮ የመጣው ትላንትና ገደል ገቡ ብለን ስለናቅን ነው። ዛሬ አዲስ አበባ ላስወጣ እያለ የሚመጣበት ምክንያት ስለናቅን ነው። አሜሪካ መጥቶ ጆዋር አሜሪካ አይደለም ማርስ ላይ ይወጣል። አሁን ግን አይቶታል። ዮኒ ማኛ አንተ አይመጣንም። አንተ እኮ በቃ በተአምር እኛ እያለን አይንቀሳቀስም። ማ ይኸው ካናዳ ሄዷል፣ ዲሲ ሄዷል። ጆዋር እኮ በፑል ሃወርድ ጆዋር ማለት እኮ የ21ኛው ክፍለ ዘመን ጀግና ነው። ጆዋር ሚስ in 21 century our hero you know ተልካሻ አንተ ምድረ ሰፋሪ ደደብ ጭንቅላትህ እኮ ለኮቢያ ማስቀመጫ ነው እንጂ ለሌላ ነገር እንደሌለ አሁን ተረጋገጥን እኮ። ምን ሆናችሁ? ይሄ ዮኒ ማኛ ነው ወይስ እስክንድር ነጋ ነው ወይስ ኤርሚያስ ለገሳ ነው? እንግዲህ ተነሳበት መጣበት። አንቺ ጀበና ቂጥ የመሰልሽ 11 ሰዎች ናቸው እኮ እንደዚህ እንትን እያሉ። እንግዲህ የኔ ጥያቄም አለው። እሺ ጠይቂ። በመሆኑ በጣም ደስተኛ ነኝ። አዲስ አበባን ወክሎ የምን አዲስ አበባ? አዲስ አበባ እኮ የኦሮሞ እምብርት ናት። ፍንፍኔ የኦሮሚያ እምብርት ናት። ሂጂና ባህር ዳር ተከራከሪ። አንቺ ውሻ ሰገጤ ሂጂ። ተደራጅተን ተቃራኒ መሆን እንችላለን ወይ? አንደኛ ጎበዝ አንቺ ጎበዝ ነሽ። አንቺ ከአማራ ለመጀመሪያ ጊዜ እኛ ከነኚህ ሰዎች ጋር መፎከር እንችላለን። እውነትሽ ነው። አትችልም። መልስ እኔ እሰጥሻለሁ። አትችልም። በቃ የሚወክል ነገር ነው የሚሆነው ወይ? እውነትሽ ነው። አዎ እንደዛ ነው። አሁን እኛ ከቀይሮ ጋር መፎካከር እንችላለን ወይ ብላ ጥያቄ ጠየቀች። ጎበዝ ነሽ። ሶስተኛው ጥያቄ ደግሞ ሶስተኛ ጥያቄ ጆዋር መሐመድ እንቅልፍ አሳጣን። ጆዋር መሐመድ ማርስ ላይ መውጣት የሚችል ሰውዬ ስለሆነ ተስፋ እንቆርጣለን እያልሽ ነው? እንደዛ ከሆነ እንተግባባለን። አሁን እኮ እዚህ ያላችሁ እናንተ 11 ሰዎች ናቸው። አሁን ጆዋር እዚህ ቦታ ቢኖር ነጭ ትላለሽ፣ ጥቁር ሰው ትላለሽ፣ አሜሪካ ትላለሽ፣ ካናዳዊ ነሽ ትላለሽ። ሞልቶ ይሄን እንትን ይሞላል ማለት ነው። አንቺ ምድረ ሰገጤ መሀል ላይ ከዛ መጨረሻ ሰንደቅ ዓላማ ያስከው ሰንደቅ። እሺ አመሰግናለሁ። በአብይ ጾም ላይ የመጡት መሪዎች እናሻግራለን ብለው ሲናገሩ ሰምተናል። እንኳን እኛን ሊያሻግሩን አይደለም የፓርቲያቸውን የተበጫጨቀ ልብስ እየሰፉና እየጠገኑ እያየናል። አብይ እናንተ ቅጥ ስለምሮጥ እንደ አብይ እንደፈለጋችሁ። አብይ እኮ እሱን የኦሮሞን ህዝብ ያስደፈረው፣ የኢትዮጵያ ህዝብ ብቻ አማራን ኦሮሞ ያስደፈረው ዶክተር አብይ አህመድ ነው። ስለዚህ ካስፈለገ እኛ አንድ ከሆነን ከፈለጋችሁ ገደል ግቡ። በሰው ብዛት ከመጣችሁ እኮ ጆዋር በስተጀርባ ያለው
ጆሃር በስተጀርባ ያለው 65 ሚሊዮን ነው። እስክንድር ነጋ በስተጀርባ ያለው ስንት ሰው ነው? ወደ 500 ሰው ምናምን ነው። እኛ በቁጥር ብዛት የአማራ መድኃኒት ጎበስ የኦሮሞ ልጆች ይኸው እንግዲህ እንካ እህልን እንካ ውሃህን ይኸው የኦሮሞ ብዛት ይሄ ነው የኦሮሞ ብዛት። ይሄ ነው የአማራ መድኃኒት። ይሄ ነው የአማራ መድኃኒት። ይሄው